ሰዎች ሁል ጊዜ ስለ ራሳቸው የሚጠይቁት ጥያቄ አለ። የመጀመሪያው እኔ ምንድን ነኝ ብለው ይጠይቃሉ። ሁለተኛ የኔ መጨረሻ ምንድን ነው ብለው ይጠይቃሉ። ይሄ ጥያቄያቸው መልስ የሚያገኘው በክርስቶስ ነው። የምትነሳ ፍጡር ነህ፣ ዘላለማዊ ሕይወት ያለ ፍጡር ነህ። የሰው ልጅ ክብሩ መብላትም፣ መጠጣትም፣ መሸለምም፣ መልበስም፣ መሾምም፣ ሀብት ማከማቸትም፣ ማወቅም፣ ንግግር አሳምሮ መናገርም፣ በሰዎች ማስጨብጨብም እንደዚህ ማለትም አይደለም። የሰው ልጅ ክብሩ ዘላለማዊነቱ ነው እና የሰው ልጅ ክብሩ በክርስቶስ ትንሣኤ ስለተመለሰ ነው የትንሣኤያችን በኩር የምንለው። እና ሰው ራሱ ሃይማኖት ራሱ የኖረው ትንሣኤ ስላለ ነው። ትንሣኤ ባይኖር ሃይማኖት አያስፈልግም። እኔ ሀብታም ለመሆን ሃይማኖት አያስፈልገኝም። ወይ ጠንክሬ መቆፈር ነው፣ ወይ ጠንክሬ መነገድ ነው፣ ወይ ጠንክሬ መማር ነው። ሃይማኖት የሚያስፈልገኝ የሃይማኖት ዋጋው የዘላለም ሕይወት በማውረስ ነው። ያመንነው ለዚያ ነው። ለምድራዊ ነገር ግን ጥሮ ግሮ ነው። ጤና ለማግኘትም መታከም ወይ መጠንቀቅ ወይ መታከም ነው። ዘላለማዊ ሕይወት ለመውረስ ግን እምነት ያስፈልጋል እና እምነትን እውን ያደረገባት የእምነት ማህተም ነው የክርስቶስ ትንሣኤ። የእምነታችን ማህተም ነው። ትንሣኤ የክርስቶስ ትንሣኤ ባይኖር ተጽፎ ደብዳቤ እንደሌለው ማህተም እንደሌለው ደብዳቤ እንደማለት ነው። በአጠቃላይ ለምንኖረው ኑሮ በሙሉ ማህተሙ የክርስቶስ ትንሣኤ ነው። በኋላ በክርስቲያን ላይ የምናመጣቸው ነገሮች በሙሉ ማህተማቸው የክርስቶስ ነው።